ብደጋግመው ብናገረው የማይሰለቸኝ ነገር አለ። ያም የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረት ባይበዛልኝ በፊታችሁ መቆም ባልቻልኩ ነበር። እግዚአብሔር ምሕረቱ ባይበዛልኝ ገና ድሮ በጠፋሁ ነበር እና ስለዚህ ዘወትር ስለ እግዚአብሔር ምሕረት መናገር አይሰለቸኝም። የእግዚአብሔር ምሕረት ለሁላችንም እጅግ ብዙ እንደሆነ አምናለሁ። ስለዚህ ይሄ እጅግ ምሕረተኛ የሆነውን አምላክ ምን እናደርግለታለን? የምስጋናችንን አንደበት ብቻ ነው የምናቀርበው። ስለዚህ እስቲ አንድ ጊዜ በጭብጨባና በእልልታ በሆታ እናቅርብለት ምስጋና ወገኖች። የተመሰገነ ይሁን። የእግዚአብሔር ባለውለታዎች፣ የእግዚአብሔር ምሕረት የበዛልን ሁሉ ነን እዚህ ያለ ነው። እስቲ ለዚህ ለንጉሠ ነገሥት ኢየሱስ እንደገና እልል እንበልለት። ሃሌሉያ! ክብር ይገባዋል ይሄ ጌታ እግዚአብሔር የተመሰገነ ይሁን። በዛሬው ምሽት የእግዚአብሔር ክብር በመካከላችን እንዲገለጽ እስኪ እንጸልይ። ከእሁድ ጀምሮ ጌታ እንደባረከን ነው። የእግዚአብሔር ቃል እንደሚለው በምድር ሁለት ሆናችሁ ተስማምታችሁ የጠየቃችሁትን በሰማይ አባቴ ያደርገዋል ይላል አይደል? እዚህ ደግሞ ያለነው ከሁለትና ከሶስት በላይ ነን፣ ከ400 በላይ ነን። የስምምነት ጸሎት ደግሞ ይሰራል። እግዚአብሔር እንደ ቃሉ ይፈጽማል። ቃሉ 2 እና 3 በሚበልጡት መካከል በዛ እገኛለሁ ብሏል። እኛ ከዚያ የምንበልጥ ስለሆን እግዚአብሔር እንደ ቃሉ በመካከላችን ይገኛል። ስለዚህ ዛሬ የእግዚአብሔር ክብር በመካከላችን እንዲገለጽ እኛም ከዚህ ቦታ በልዩ አይነት መንገድ በእግዚአብሔር ኃይልና ክብር ተነክተን እንድንወጣ እንጸልይ ወገኖች። ሁላችንም ወደ እግዚአብሔር ድምጻችንን አንስተን እንጸልይ። ሃሌሉያ ሃሌሉያ። ኦ እግዚአብሔር አምላካችን ሆይ የኔ ጌታ አንተን ፈልገን መጥተናል። ዛሬ ደግሞ እንደገና የኔ ጌታ ሃሌሉያ። ጌታ ሆይ ክብርህ ይገለጽ በመካከላችን የኔ ጌታ፣ ክብርህ ይገለጽ በዚህ ጉባኤ የኔ ጌታ። በዘርፋፋው ቀሚስህ ጌታ ሆይ ተመላለስ በመካከላችን የኔ ጌታ፣ በክብርህ ተመላለስ የኔ ኢየሱስ። ሃሌሉያ 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 የኔ ጌታ፣ በክብርህ ተመላለስ የኔ ጌታ፣ በክብርህ ተመላለስ እግዚአብሔር አምላካችን ሆይ እግዚአብሔር Amen.
እንደ እምነትሽ ይሁንልሽ። ስለዚህም እንደ እምነታችን ይሆናል፣ የእግዚአብሔርም ክብር ይገለጻል። ከዚህም ደግሞ የበለጠ የእግዚአብሔርን ክብር እናያለን። ስለዚህ ከዚህም የሚበልጥ የጌታ ኃይል ሲገለጥ እናያለን። ገና የክብሩን ደመና ምድር ስትሞላ በጌታ ምስጋና እንላለን። ሃሌሉያ አሜን። ዛሬ ደስታ በውስጤ ይፍለቀለቃል ወገኖች፣ እግዚአብሔር ይመስገን። ሃሌሉያ። ያ ደስታ እናንተ ውስጥ እንዳለ ደግሞ አምናለሁ። መዝሙሩ ስትገቡ የተሰጣችሁ ነው። አንድ ገጽ ወረቀት